ሰላም ሰላም፣ ውድና የተከበራችሁ የመቅዲቲዮ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ በያላችሁበት የሉል እግዚአብሔር ሰላምታ ይብዛላችሁ። አሜን አሜን በሉ። ምርቃቴ ይደርሳል። በጣም ጠፍቻለሁኝ ቤተሰቦቼ። ያው እናንተ ግን ባትፈልጉኝም እኔ ስለምፈልጋችሁ መጥቻለሁኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም የማመሰግነው እግዚአብሔር ያክብርልኝ። ሁሌም እንደምለው ማለት ነው። እና እንዴት ናችሁልኝ? ቆይታ እንዴት ነበረ? በየዓለም ላይ ያላችሁ በተለያየ ቦታ ያላችሁ በአረብ ሀገራት ላይ በኢትዮጵያ በየትኛውም ቦታ እንዴት ናችሁልኝ? ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁኝ። ዛሬ የመጣሁት በጣም ማለት አንዳንድ ጊዜ የሆነ የምትታዘቡት ነገር እና በጣም ደግሞ ጥያቄ የሚፈጥርባችሁ ነገር ሊኖር ይችላል አይደለ? ሁላችንም የሆነ ያለፈ ነገር ሊኖረን ይችላል፣ የሆነ ያለፈ ታሪክ ሊኖረን ይችላል። ግን ደግሞ ያ ያለፈ ታሪካችሁ ክፉ ነገር ይዞባችሁ የሚመጣው ለምንድን ነው ወይስ እንዴት ነው የሚለው ነገር ማለት ለካ ሴጣን የሚባለው ራሱ ሰው ነው። የእውነቴን ነው የምላችሁ፣ ሰው ነው ሴጣን። እኔ አሁን ላይ እየመሰለኝ ያለው ለምን እንደዚህ አልሽ ልትሉኝ ትችላላችሁ። እንግዲህ ሳሚና እሙን የማያውቃቸው የለም፣ ዩቲዩበሮቹ ማለት ነው። ሳምና ይባላል ቲዩባቸውም። ሁላችሁም ታቋቸዋላችሁ፣ አይታችሁም ሊሆን ይችላል። እንግዲህ የእሙዬ የበፊት ፍቅረኛዋ አሁን ላይ ምን እያደረገ እንደሆነ ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። ማለት እኔ እግዚኦ መሐረነ ክርስቶስ የእውነቴን ነው የምላችሁ። የበፊት ህይወት ያለፈ ህይወት ያላችሁ ሰዎች፣ አሁን ትዳር ውስጥ የገባችሁ ሰዎች መጠንቀቅ እንዳለባችሁ የእውነት በቃ እነዚህ ሰዎች ትምህርት ሊሆኑ ይገባል ብዬ አስባለሁ። ለምን ይሄ ልጅ ያለፈ ታሪክ ነው ያለው፣ የ7 ዓመት የ8 ዓመት ታሪክ ዛሬ ላይ መጥቶ በመጀመሪያ እንግዲህ እንደምታውቁት እሷን በፍቅር በሚጠይቃት ሰዓት እንግዲህ እምቢ በምትለው ሰዓትና ሳሚ ደግሞ ባሏ ነው፣ የልጆቿ አባት ነው። ይሄ ፍቅረኛ ተብዬው ማለት በቃ ይቺ ልጅ አግብታለች፣ የልጆች እናት ናት። የልጅ ሳይሆን የልጆች እናት ሆናለች። ትዳር ውስጥ ነው ያለችው ምናምን ማለት የሚያፈቅራት ቢሆን የሚወዳት ቢሆን አንድ ሰው እኮ ለምትወዱ ስለምታፈቅዱ ሰው መስዋዕት ትከፍላላችሁ አይደለም? ግን ይሄ ምን የሚሉት መስዋዕትነት ነው? ወይም ደግሞ ምን የሚሉት ፍቅር ነው? በዚህ ልክ አስገድዶ ሌላ ሴጣናዊ ተግባር እስከ መተግበር ድረስ የሚያደርሰው እና እሺ እሷንስ ስለሚያፈቅራት ስለሚፈልጋት የእሱ ስላልሆነች ተናዶ ነው ብለን አልፈን ነበረ። ያው እሷን እንዳሳበዳት እንግዲህ አይታችኋል። ከዚህ በፊት በመተት ምናምን ነገር ለ3 ወር ያህል ስትሰቃይ ነበረ። ራሷን አታውቅም። ያው ሳሚና ጓደኞቹ የተለያዩ ቤተሰቦቹ እሷን እንግዲህ ወደ ጸበልም ወስደው ለማዳን በቅተዋል። እግዚአብሔር ይመስገን ድና ወደ ራሷ ተመልሳ ወደ ልጆቿና ወደ ትዳሯ ተመልሳ ነበረ። በዛም ግን እሷ ስለዳነች እሱ አላቆመም፣ ፍቅረኛ ተብዬው ማለት ነው ይሄ ዳንኤል የሚባለው ግን እንደዛም ሆኖ አላቆመም። ብቻ እግዚኦ መሐረነ ክርስቶስ። እኔ የእውነቴን ነው የምላችሁ፣ በጣም ነው የዘገነነኝ። ማለት እኔ ያለፈ ታሪክ እንደዚህ ይፈተናል? በስመ አብ። የእውነት ተጠንቀቁ፣ እግዚአብሔርን ተጠንቀቁ። እንደ ቀልድ አይታችሁት የምታልፉት ነገር አይደለም ይሄ። ያለፈ ታሪካችሁን በደንብ አስተካክላችሁ መውጣት ነው ያለባችሁ። ከወጣችሁ እንኳን ማለት ነው ጨርሳችሁ መሄ መጠባበቅ ወይም ደግሞ አንዱ ለአንዱ ምናምን የሚባለውን ታሪክ ጨርሳችሁ ነው መውጣት ያለባችሁ ብዬ ነው የማስበው ካለፈ ታሪካችሁ። ምክንያቱም እሱ እንደሚለው ከሆነ እኔ ላንቺ ብዬ ስሰደድ አንቺ ግን እዚህ ሌላ አግብተሽ ጠበቅሽኝ፣ ለእኔ ለምን አላሰብሽልኝም በሚል ነው
ጭቅጭቅ የሚያነሳው የነበረው እንግዲህ ቪዲዮ ላይ እንዳየ ነው ማለት ነው። እሷም ደግሞ ያለችው እዛ ላይ 7 ዓመት 8 ዓመት እንዴት ቁጭ ብዬ ጠብቀሃለሁ? አንተም ያለህበትን ቦታ አጥፍተህ ነበረ፣ ስልክ የለህም፣ አድራሻህን አላቅም፣ እንዴት ብዬ ልጠብቅህ አንተን ብላን የመለሰችለት። እንደዚህ አይነት ነገር በህይወታችሁ ላይ ሲፈጠር የእውነቴን ነው የምላችሁ ቤትም ብላችሁ መጀመሪያ ያለፈ ታሪካችሁ ሙሉ ለሙሉ ከጨረሳችሁ በኋላ ወደ ትዳር ግቡ። ሙሉ ለሙሉ ሳትጨርሱ ግን እሷ ሄዳለች እሱ ሄዷል ብላችሁ ትዳር መጀመር ለዚህ ያበቃል ማለት ነው። እና እሷን አሳበደ ዳነች። የእሷ አልበቃ ሲለው እንግዲህ ደግሞ ባሏን እንግዲህ እንደዚህ ሳሚን አሳብሎታል ማለት ነው። በመጠጥ አድርጎ ነው እንግዲህ። ሴቶችም አያጣም። ትንሽ ብር ያለው ሰው መግዛትም አያቅተውም። ሰው በዚህ ልክ እንዴት ሴጣን ይቀናበታል? ይሄን ስራ እውነቴን ነው የምላችሁ፣ ሴጣን ይቀናበታል እንደዚህ አይነት ስራ። እንዴ ሴጣን ራሱ ሊገረም ይችላል። የእውነቴን ነው የምላችሁ በዚህ ተግባር እንዴ እንደዚህ መስራት ይቻላል እንዴ ሊል ይችላል ሴጣን ራሱ፣ እንደኔ አንግል ሳስበው ማለት ነው። ምክንያቱም አንድ ሰው አይምሮ ያለው ሰው የሚንቀሳቀስ ከሰው የተፈጠረ ሰው በዚህ ልክ እንዴት ይሄዳል? በዚህ ልክ እንዴት ሴጣናዊ ተግባር ይተገብራል? መጀመሪያ ላይ ሽቀና ተናደደ ምናምን ይባላል በሷ። አሁን ባሏን በዚህ ልክ ማድረግ ለምን አስፈለገ ማለት? ኧረ በስመ አብ! የእውነቴን ነው የምላችሁ። አንዳንዴ ነገሮችን ስናደርግ ቆም ብለን እናስብ፣ ቤተሰብ እንዳለን እናስብ። ያለፈ ታሪክም ቢሆን እኮ አንድ ቀን ከተጣላችሁት ጸብ ይልቅ 3 ቀን 4 ቀን ያሳለፋችሁትን ፍቅር ማሰብ መቻል አለባችሁ። የእውነቴን ነው። አንዳንዴ ሰዎች ሆነን ስንጣላ ወይ እሷ እንዲያርጋኝ ወይ እሱ እንዲያርጎኝ አይባልም። ለምን እንደማይባል ልንገራችሁ። አንድ ቀን ከበደላችሁ በደል ይልቅ 2-3 ቀን አብራችሁ የሳቃችሁትን ሳቅ ነው ማስታወስ ያለባችሁ እንጂ እሱ ዛሬ ጥፋት ስላጠፋ እሷ ዛሬ ጥፋት ስላጠፋች በዚህ ልክ መቀጣት አለባቸው ማለት የለም ሰው ላይ። እና ክፉን በመልካም ነገር ብንመልስ የተሻለ ነው ለኛ ለራሳችንም ለፈጣሪም ማለት ነው። እኛ ሰዎች ግን እንደዛ ማሰብን አልቻልንበትም። አሁን ሴጣን ስራ የለውም እኮ በዚህ ሰዓት። በቃ ሰው እንደዚህ ከሆነ ሴጣን ምንድን ነው የሚሰራው? ምክንያቱም ይሄ ስራ የሴጣን ስራ ስለነበረ ማለት ነው። እና በዚህ ልጅ በጣም ነው እኔ የዘገነነኝ። የእውነቴን ነው የምላችሁ። ሰው መቅረብ ማለት በቃ በዚህ ልክ ከሆነ አስቡት ወደፊት የእናንተ ህይወት ራሱ እንዴት እንደሚሆን በጣም ነው የሚከብደው እግዚአብሔርን። እና ብቻ በጣም ነው ያሳዘነኝ ሳሚ፣ በጣም ነው የሚያሳዝነው የምር። የሆነ እንዴት ነው እሱም ብዙ ቆራጥ አይደለም፣ የሆነ የዋህነት ያጠቃዋል ይመስለኛል እንጂ መቼም ይሄንን ልጅ እዛ ቤት እንዳትደርስ ማስደረግ አቅቶት አይደለም፣ ግን የሆነ የዋህነት ያጠቃዋል ይመስለኛል። አይታችሁ ከሆነ ወይኑን ራሱ ከጠጣ በኋላ ራሱ ይሄኛው እንግዲህ ሴጣን ነው በእርግጥ ይሄ ስም የለውም ሲጀመር ማለት ነውና ልሰደድ ነው ይቅርታ ልጠይቃችሁ ነበረ ያለው። ምን በቃ አንተ የምትሰደድ ከሆነ እኔ ጋር የተወሰነ ዶላር አለ፣ ያው እዛ ሁሉም ነገር በዶላር ስለሆነ እኔ ጋር ዶላር አለና እሱን እሰጥሃለሁ፣ ይሄንን ማደርግልህ ከህይወቴ እንድትወጣ ስለምፈልግ ነው ምናምን ብሎታል ሳሚ። የዋህነቱ በዚህ ልክ ነው ማለት ነው። እና እሱ ግን ቀምሞለት ነው የመጣው ባይዘወይ ማለት ነው። ለሳሚ ይሁን ለእሙ ከሁለት ለአንዳቸው ነበር ይሄ ነገር፣ ከሁለታቸው ለአንዳቸው ነበር። ምክንያቱም መጠጥ ውስጥ ሳይሆን ብርጭቆ ውስጥ ስለተደረገ። ግን ደግሞ እግዚአብሔር ሲያዝና እግዚአብሔር ደግሞ እንደዚህ ሁን ሲለው ለሱ ሆነ ማለት ነው። እና አንዳንዴ እግዚአብሔር ከእንደዚህ አይነት ክፉ ሰዎች ይሰውራችሁ፣ ከእንደዚህ አይነት አረመኔ ሰዎች ያለፈ ታሪክ እንዳይኖራችሁ የእውነት ጸሎት አድርጉ። ፍቅር ስትጀምሩ፣ ትዳር ስትጀምሩ ጸሎት አድርጉ። ሁሉም ነገር በጸሎት ነው የሚሆነው። ትዳርም ስታስቡ እግዚአብሔር ሆይ እኔ ደካማ ነኝና የሚያጸድቀኝ ትዳር ስጠኝ በሉ። የእውነት ከምንም በላይ የሚያጸድቅ ትዳር ይስጣችሁ፣ የሚያጸድቅ ፍቅር ይስጣችሁ። ሁሉን ነገር በጸሎት ጀምሩ።
በግርግር እየጀመራችሁ በተለያየ በመልክ በሀብት በምናምን እየተጀመረ መጨረሻው አይሆን ነው የሚሆነው እና ጸሎት ያለበት ነገር ደግሞ ሁሌም ቢሆን ይጠቅማል እንጂ አያከስርም። በየእምነታችሁ ፍቅርም ስትጀምሩ ትዳርም ስትጀምሩ ጸሎት ማድረጋችሁን አትርሱ። መጀመሪያ ጸሎት አድርጉ። ያ ሰው ክፉ ሆኖ እንኳን ወደ እናንተ ሊያጠቃችሁ የመጣው ሰው እንኳን በጸሎታችሁ መልካም ሰው ሊሆን ይችላል፣ ልቡ ሊቀየር ይችላል። ምክንያቱም እሱ አስቦ የመጣው ክፉ ስለሆነ እናንተ ደግሞ እዚህ ጋር በጸሎት የእሱን ልብም የራሳችሁን ልብም በጸሎት ስለሆነ የምታስቡት እሱ ደግሞ ማንነቱ ሁሉ ነገሩ ይቀየር ይሆናል። ስለዚህ በጸሎት ደግሞ የማይሆን ነገር የለም። በየእምነታችን ጸሎታችን የሚያኖረን ጠዋትና ማታ በምንናገራቸው ነገሮች፣ በምንሰራቸው ስራዎች፣ በምንበድላቸው በደሎች ልክ ቢሆን እኛ አንኖርም ነበር። ግን እግዚአብሔር ደግሞ መሐሪ ስለሆነ ቸር ስለሆነ ሁላችንንም በምህረት ነው እያኖረን ያለውና ምህረቱን እንዲያበዛልን ደግሞ እኛ ጠዋትና ማታ ስሙን ማመስገን ይኖርብናል። ጸሎት ማድረግ ይኖርብናል። የተባረከ ህይወት እንዲኖረን ጸሎት ማድረግ ግዴታ ነው እና ይሄ ነገር በጣም ስላስገረመኝና በቃ ሰው ልጅ በዚህ ልክ ነው እንዴ? እኔ እንጃ ማንን ማመን እንዳለባችሁ ራሱ አታውቁም። የእውነቴን ነው የምላችሁና እግዚአብሔር ከእንደዚህ አይነት ክፉ ሰዎች ይሰውረን። ቤተሰቦቼ በጣም ነው የምወዳችሁ የማከብራችሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ፣ እንዳረሱ አበረታቱኝ። መቅድዬ አይዞሽ የኔ ቆንጆ እያላችሁ እንግዲህ አበረታቱኝ የኔ ውዶች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቀጣይ ቪዲዮ ይዤ እስከመመጣላችሁ ድረስ እንግዲህ እስከዛው ድረስ ሀገራችን ኢትዮጵያን ሰላም ያድርግልን። በጣም ነው የምወዳችሁ የማከብራችሁ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ አትርሱ። እውነቴን ነው የምላችሁ። ቪዲዮዎቼ እግዚአብሔር ይመስገን ቪው አላቸው፣ ግን ላይክ የለም፣ ኮሜንት የለም። ሌሽ ነው የማታደርጉት ኮሜንት። ላይክ አድርጉ ፕሊስ፣ ላይክ አድርጉ፣ ሼር አድርጉልኝ፣ ሰብስክራይብም አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ። እኔ ቆንጅየዋ መቅድዬ በጣም ነው የምወዳችሁ፣ የማከብራችሁ። በያላችሁበት የሉል እግዚአብሔር ሰላምታ ከእናንተ ጋር ይሁን።